ሰላም ሰላም ጤና ይስጥልኝ ተመልካቾቻችን ዛሬ ከኤአይ ጋር ብዙ በመልካም ነገሮች ላይ ቃለ መጠይቅ ይኖረናል እንድትከታተሉኝ ጋብዛችኋለሁ በዚህ መቀጠል ብዙ ጥያቄዎችን እጠይቀዋለሁ እኔም ለእናንተም አዲስ ነው ምን እንደሚል እንሰማዋለን በተለይ ከመልካም ትዳር ጋር በተያያዘ እና ተከታተሉኝ አማርኛ ታወራለህ አዎ አማርኛ እችላለሁ በማንኛውም ጉዳይ ላይ መነጋገር እንችላለን ምን ላይ ማተኮር ፈልጋለህ ስለ መልካም ትዳር ብዙ ጥያቄዎች ይኖሩኛል እንድትመልስልኝ ይጋብዛለሁ በጣም ደስ ይለኛል በትዳር ዙሪያ ያሉትን ማንኛውንም ጥያቄዎችህን ለመመለስ ዝግጁ ነኝ በምን እንጀምር ስለ መግባባት መከባበር ወይስ በሌላ ጉዳይ ለሰው ልጅ ትዳር አስፈላጊ ነው ብለህ ታስባለህ በቅድሚያ በአጠቃላይ ትዳር ለቀጣይነት ለስሜታዊ መረጋጋትና ለቤተሰብ ምስረታ ጠቃሚ ነው ብዙ ሰዎች ትዳር የህይወታቸውን መሰረትና የደስታቸው ምንጭ እንደሆነ ይናገራሉ እርግጥ ነው እያንዳንዱ ሰው የራሱ ምርጫ አለው ለሁሉም ሰው አስፈላጊ ላይሆን ይችላል አንተስ እንዴት ታየዋለህ ለመልካም ትዳር አስፈላጊው ነገር ምንድነው ብለህ ታስባለህ አንተ ለኔ እንደሚመስለኝ ለመልካም ትዳር ቁልፍ ነገሮች መግባባት መከባበርና ታማኝነት ናቸው እነዚህ ነገሮች ሲኖሩ ችግሮችን በቀላሉ ማለፍና ፍቅርን ማሳደግ ይቻላል እንዲሁም እርስ በርስ መደጋገፍና ለጋራ ግቦች መስራትም ወሳኝ ናቸው አንተስ በዚህ ተስማማለህ ከትዳር በፊት በሴትና በወንድ መሃል ያለው ግንኙነት ለመልካም ትዳር ከጥቅሙ ጉዳቱ ያመዝናል ይባላል አንተ በዚህ ጉዳይ ላይ ምን ትላለህ ሰላም መልካም ትዳር ማለት ለእርስዎ ምን ማለት ነው እንደዚሁም ደግሞ የትዳር አጋርዎን ሲመርጡ ትኩረት የሚሰጡት ዋና ነገሮች ምንድናቸው አንደኛ ለጠይቅህ የምፈልገው ጥያቄ ለሰው ልጅ ትዳር አስፈላጊ ነው ብለህ አንተ ታስባለህ እንደኔ አስተያየት ትዳር ለብዙዎች ሊጠቅም ይችላል መረጋጋትን መረዳዳትንና ጥልቅ ግንኙነትን ይሰጣል ነገር ግን ለሁሉም ሰው የግድ አስፈላጊ ነው ማለት አይደለም እያንዳንዱ ሰው የራሱ ምርጫና ፍላጎት አለው ለእርሶስ ትዳር አስፈላጊነቱ በምን ላይ ነው ለመልካም ትዳር አስፈላጊው ነገር ምንድነው ብለህ ታስባለህ አንተ ለመልካም ትዳር መከባበር ግልጽ ግንኙነት መተማመንና ፍቅር መሰረታዊ ናቸው ብዬ አስባለሁ እንዲሁም ደግሞ ለግንኙነቱ ቁርጠኛ መሆንና ችግሮች ሲፈጠሩ በጋራ መስራት አስፈላጊ ነው እርሶስ ምን ይጨምራሉ ከትዳር በፊት አንዳንድ ሰዎች በሴትና በወንድ መሃል ያለው ግንኙነት ለመልካም ትዳር ከጥቅሙ ይልቅ ጉዳቱ ያመዝናል ይባላል አንተ በዚህ ጉዳይ ላይ ምን ትላለህ ይሄ ክርክር በብዙ ባህሎች ውስጥ ያለ ክርክር ነው አንዳንድ ሰዎች ከጋብቻ በፊት የሚደረግ ግንኙነት ጥንዶቹ እርስ በርሳቸው እንዲተዋወቁ እንዲግባቡና ተስማሚነታቸውን እንዲፈትሹ ይረዳል ብለው ያምናሉ በሌላ በኩል ደግሞ እንዲህ አይነቱ ግንኙነት ከጋብቻ በኋላ ሊፈጠር የሚችለውን ቁርጠኝነትና ትኩረት ሊቀንስ ይችላል ነው የሚለው ያሉ ለእርሶስ የጋብቻ በፊት ግንኙነት አስፈላጊ ነው ለትዳር መፍረስ ዋነኛው ምክንያት ምንድነው ብለህ ታስባለህ አንተ ለአንድ ትዳር መፍረስ ብዙ ምክንያቶች ሊኖሩ ይችላሉ ለምሳሌ የቁርጠኝነት ማነስ ታማኝ አለመሆን ከልክ ያለፈ ጭቅጭቅና ግጭት የገንዘብ ችግሮች እንዲሁም ደግሞ አደንዛዥ እጾችን መጠቀም ዋና ምክንያቶች ናቸው እነዚህ ነገሮች ግን ብዙ ጊዜ ተደራራቢ ሆነው ነው ትዳርን የሚያፈርሱት እርሶስ በዋነኛነት የትኛውን ብለው ያስባሉ በዚህ ጉዳይ ላይ ታዲያ መፍትሄው አንተ ከወንዱና ከሴቱ በኩል ምንድነው ብለህ ታስባለህ እኔ እንደማስበው ዋናው መፍትሄ ቀደም ብሎ በግልጽ መነጋገር መከባበርና በጋራ መስራት ነው እንዲሁም ችግሮች ሲፈጠሩ ወደ ኋላ ሳይሉ አብረው ለመፍታት መሞከር ወሳኝ ነው ፍቅራቸውን ለማደስና ግንኙነታቸውን ለማጠናከር ጥረት ማድረግ አለባቸው እርሶ በዚህ ላይ ምን ትጨምራሉ በትዳር ውስጥ ሴት ልጅ ከወንድ ልጅ የምትፈልጋቸውን ነገሮች ልትገልጽልኝ ትችላለህ በትዳር ውስጥ ሴት ልጅ ይበልጥ ከወንድ የምትፈልጋቸው ነገሮች ምን ናቸው እስቲ እነዚህ ነገሮች አብራራልኝ ለብዙ ወንዶች ስለሚጠቅም ተነገርኩ እኮ
ትዳር ለብዙዎች ጠቃሚ ሊሆን ይችላል፣ መረጋጋትንና መረዳዳትን ይሰጣል። ነገር ግን ለሁሉም ሰው የግድ አስፈላጊ ነው ማለት አይደለም። እያንዳንዱ ሰው የራሱ ምርጫና ፍላጎት አለው። ለእርሶስ ትዳር አስፈላጊነቱ በምን ላይ ነው? በትዳር ውስጥ ሴት ልጅ ይበልጥ ከወንድ የምትፈልጋቸውን ነገሮች ንገረኝ። ምክንያቱም አብዛኛው ወንዶች ይህንን ነገር ባለማወቅ ትዳር እያፈረሱ ስለሆነ እስቲ በሰፊው አብራራልኝ። እስኪ የአሁኑን ሴቶች ይበልጥ ከወንዶች የሚፈልጉትን ነገሮች ያልከውን እስቲ በድጋሚ ከይቅርታ ጋር አብራራልኝ። ምክንያቱም ብዙ ወንዶች ይህንን ነገር ማወቅ ይፈልጋሉ ባለቤታቸውን ለማስደሰት። በደስታ ቀደም ሲል እንዳልኩት ብዙ ሴቶች በትዳር ውስጥ የመደመጥ የመከባበርና የደህንነት ስሜት እንዲሰማቸው ይፈልጋሉ። እንዲሁም በስሜትና በተግባር አብሮነታቸውን ማሳየትና መረዳዳት ወሳኝ ናቸው። ለምሳሌ የትዳር አጋርሽ በምትናገርበት ጊዜ ሙሉ ትኩረትሽን ሰጥተሽ ማዳመጥ፣ ሐሳቧንና ስሜቷን ማክበር እንዲሁም በችግር ጊዜ ከጎኗ መሆንሽን በተግባር ማሳየት ወሳኝ ናቸው። ይህንን በበለጠ ለማብራራት የሚረዳኝ የተለየ ጥያቄ አለሽ? ወንድ ልጅ ሚስቱን ለማስደሰት ማድረግ የሚገባው ነገር ጨምርልኝ እስቲ። በትዳር ውስጥ ሚስትን ለማስደሰት ትናንሽ ነገሮች ትልቅ ዋጋ አላቸው። ለምሳሌ በየቀኑ ፍቅርሽን መግለጽ፣ በቤት ስራ ማገዝ፣ አድናቆትሽን መግለጽ እንዲሁም በጋራ ጥራት ያለው ጊዜ ማሳለፍ ወሳኝ ናቸው። ደግሞም ባለቤትሽን የሚያስደስታታን ነገር ጠይቀሽ ማወቅና በተግባር መዋል ከሁሉ የተሻለ መንገድ ነው። ሌላ ምን ማከት ፈልጊያለሽ? አንዳንድ ሴቶች በትዳር ውስጥ ማለት ነው እነዚህን ነገሮች እያደረክላቸው ደስተኛ የማይሆኑት ለምንድን ነው? ይህ ትልቅ ጥያቄ ነው። አንዳንድ ጊዜ ወንዶች እነዚህን ነገሮች ቢያደርጉም በትዳር ውስጥ መግባባት፣ ስሜታዊ ትስስር ወይም ደግሞ ያላለቁ ቅሬታዎች ሊኖሩ ይችላሉ። ምናልባትም የሚሰጧት ፍቅርና አክብሮት እሷ በምትፈልገው መንገድ ላይሆን ይችላል። ወይም ሌሎች ግፊቶች፣ ለምሳሌ የገንዘብ ችግር ወይም ደግሞ የቤተሰብ ግጭቶች ደስታዋን ሊቀንሱት ይችላሉ። በዋናነት ግን እያንዳንዱ ሰው ፍላጎቱ የተለያየ ስለሆነ ከባለቤትሽ ጋር በግልጽ መነጋገር በጣም ወሳኝ ነው። በዚህ ጉዳይ ላይ በበለጠ ለማወያየት ትፈልጊያለሽ? በዚህ ጉዳይ ላይ ማለት ነው ሴት ልጅ ማለት ነው እንደዚህ ስትሆን ምንድነው ማድረግ ያለበት አንድ ወንድ ልጅ? በመጀመሪያ የተረጋጋ ውይይት ማድረግ ወሳኝ ነው። ባለቤትሽን ምን እንደምትሰማት፣ ምን እንደታዘበችውና ምን እንደምትፈልግ በግልጽ ለመረዳት ሞክር። ያለባትሽን ችግሮች ለመፍታት በጋራም ተባበሩ። አንዳንድ ጊዜ የባለሙያ እርዳታ ለምሳሌ የጋብቻ አማካሪ ጠቃሚ ሊሆን ይችላል። እነዚህን ነገሮች ለማድረግ ክፍት ነሽ? ክፍት ነኝ። ለምሳሌ እኔና እሷ ተወያይተን የማንፈታቸው ችግሮች ከመጡስ ሶስተኛ ወገን ማስገባት ጠቃሚ ነው? አዎ፣ በፍጹም ጠቃሚ ሊሆን ይችላል። ሁለታችሁ ብቻችሁን መፍታት የማትችሉትን ችግሮች ለማሸነፍ የሶስተኛ ወገን ሚና ለምሳሌ የጋብቻ አማካሪ ወይም የተከበረ ሰው ፍጹም ገለልተኛ የሆነ ሀሳብ ሊሰጥ ይችላል። ይህ ደግሞ ችግሮችን ከተለየ አቅጣጫ እንድታዩና መፍትሄ እንድታገኙ ይረዳቸዋል። እነዚህ አይነት አማራጭ ግምት ውስጥ ለማስገባት ፈቃደኛ ነሽ? አሁን ባለቤትህ አንተ እንዳልከው አሁን አብራችሁ እየኖራችሁ ሳለ እሺ፣ በተጨማሪ ካንተ ይልቅ ለሷ ቤተሰቦች ትኩረት ሰጥታ የምትኖር ከሆነ ይህንንስ እንዴት አድርገህ መፍታት ትችላለህ? ይህ ደግሞ ሚዛን ማግኘት የሚፈልግ ሌላ ጉዳይ ነው። ለራስሽ ቤተሰቦች ትኩረት መስጠት ፍጹም ተፈጥሯዊ ቢሆንም በትዳር ውስጥ ደግሞ እንደ አንድ አካል የጋራ ህይወት መገንባት አለባችሁ። መፍትሄው በግልጽ ለመነጋገር የሁለታችሁንም ፍላጎት የሚያከብር ሚዛን መፈለግ ላይ ነው። ለምሳሌ ለቤተሰቦች ሰዓት ስትመድቢ፣ ለብቻችሁም ደግሞ የተለየ ሰዓት እንዲኖራችሁ ማድረግ ይቻላል። ይህንን መሞከር ትፈልጊያለሽ? በመሞከር የሚመጣ መፍትሄ አለ? አዎ፣ መፍትሄ ሊመጣ ይችላል። ዋናው ነገር ሁለታችሁም በግልጽ ለመነጋገርና ለመጣጣም ፈቃደኛ መሆናቸው ነው። እቅዶችን አብራችሁ ስታወጡና እርስ በርስ ስትደጋገፉ በትዳራችሁ ውስጥ ያለውን ደስታ ማሳደግ ትችላላችሁ። አሁን ባለው ሁኔታ ላይ ለመስራት ዝግጁ ነሽ? እሺ፣ ትዳር ለመመስረት ለምሳሌ በሴቱም በወንዱም በኩል የትኛው የእድሜ ክልል በጣም ጥሩ ነው ብለህ ታስባለህ? በእውነቱ ለጋብቻ የተለየ ምርጥ እድሜ የለም። በብዙ ነገሮች ላይ ይወሰናል። ለምሳሌ እንደ ግለሰቡ ብስለት፣ የገንዘብ አቅም እና የህይወት ተሞክሮ። ሆኖም ጥናቶች እንደሚያሳዩት በ20ዎቹ መገባደጃ ወይም 30ዎቹ መጀመሪያ ላይ የሚያገቡ ሰዎች
በትዳራቸው ለመቆየት እድላቸው የተሻለ ሊሆን ይችላል። አንቺስ ምን ይመስልሻል? በተወሰነ የእድሜ ክልል ላይ አሰብሽ ነው? ለምሳሌ ከ18 እስከ 25 ዓመት ያለው የእድሜ ክልል ለትዳር ምቹ ነው ብለህ ታስባለህ አንተ? ከ18 እስከ 25 ዓመት ያለው የእድሜ ክልል በትዳር ውስጥ ብዙ ለውጦች የሚታዩበት ነው። ብዙዎች በዚህ ጊዜ ትምህርታቸውን እየጨረሱ ስራ እየጀመሩ ወይም ደግሞ ማንነታቸውን እያወቁ ሊሆን ይችላል። ስለዚህ ዝግጁነቱ እንደየግለሰቡ ሁኔታ ይለያያል። አንዳንዶች ቀደም ብሎ መረጋጋት ሲፈልጉ፣ ሌሎች ደግሞ ብዙ ልምድ ማካባት ይመርጣሉ። ለዛ ነው የሁሉም ምርጫ እኩል ነው ብዬ የማስበው። አንቺስ ምን ይመስልሻል? በዚህ እድሜ ማግባት ምን ጥቅሞች ወይም ተግዳሮቶች ሊኖሩት ይችላሉ? አንዳንዶች እንደሚሉት እምነት ለትዳር በጣም ወሳኝ ነገር ነው ብለው ያስባሉ። አንተ ምን ትላለህ በዚህ ጉዳይ ላይ? በፍጹም እስማማለሁ። እምነት ለትዳር መሰረት ነው። ያለ እምነት መከባበር፣ መግባባት ወይም ደግሞ መተማመን ሊኖር አይችልም። ሁለታችሁም እርስ በርስ ስትተማመኑ ለግንኙነታችሁ ደህንነትና ጥንካሬ ትሰራላችሁ። እምነትን ለመገንባት የሚያስፈልጉትን ነገሮች ምን ይመስሉሻል? እስቲ አንተ ንገረኝ። የእሷን እምነት ለማግኘት ወንድ ልጅ ምን ማድረግ አለበት? ማንነትን ለመገንባት ወሳኙ ነገር በጊዜ ሂደት በታማኝነትና በመልካም ምግባር መገኘት ነው። ለምሳሌ የምትናገረውን በተግባር ማሳየት፣ በምታደርገው ነገር ላይ ግልጽነት መፍጠር፣ እንዲሁም በትዳር ውስጥ የሚጠበቅባትን ኃላፊነት መወጣት። ሌላው ለሐሳቧና ለስሜቷ ትኩረት መስጠት፣ ችግሮች ሲያጋጥሙም በጋራ ለመፍታት መጣር ወሳኝ ናቸው። እነዚህን ነገሮች ለማድረግ ትመኛለሽ? እመኛለሁ። ብዙ ወንዶች የሴትን ልጅ እምነት ማግኘት በጣም አስፈላጊ ነገር ነው ብለው ስለሚያስቡ በዚህ ጉዳይ ላይ እስቲ ተጨማሪ ሐሳብህን ብትጨምርልኝ። በደስታ እንዳልሽው ብዙ ወንዶች እምነት አስፈላጊ እንደሆነ ያስባሉ። ይህ ደግሞ ግንኙነቱን ጠንካራና ዘላቂ ለማድረግ ወሳኝ ነው። ወንዶች ታማኝነታቸውን በተግባር ሲያሳዩ፣ ለምሳሌ ቃላቸውን በማክበር፣ ሐሳቧን በማዳመጥ እና ሁሌም ከጎኗ በመሆን የሴት ልጅን እምነት ማግኘት ይችላሉ። ደግሞም እምነት የአንድ ጊዜ ስራ ሳይሆን በየዕለቱን የምትንከባከቢው ነገር መሆኑን አትርሺ። ሌላ ማወቅ የምትፈልጊው ነገር አለ? ብዙ ነገር አለ። ምክንያቱም መልካም ትዳር አንተ እንዳልከው በጣም ወሳኝ ስለሆነ፣ ለምሳሌ ወንዶች የሴት ልጅ እምነት አንተ ባልከው መልኩ ሊያገኙ ይችላሉ። ሴትስ ልጅ ወንዱ እንዲያምናት ምን ማድረግ አለባት? አንድ ሴት ልጅ ለወንድ ልጅ እምነትን ለማግኘት ሴት ልጅም በተመሳሳይ ታማኝነቷን በተግባር ማሳየት አለባት። ለምሳሌ በቃሏ መገኘት፣ በምታደርገው ነገር ግልጽ መሆን፣ እንዲሁም ለትዳሩ አጋሯ ድጋፍና ፍቅርን መስጠት። ደግሞም ስሜቱንና ሐሳቡን ማዳመጥና ማክበር፣ ችግሮች ሲያጋጥሙም በጋራ ለመፍታት ቁርጠኛ መሆን ወሳኝ ናቸው። እነዚህ ነገሮች ለማድረግ ትጥራለች። ሴት ልጅ ትዳር ከመሰረተች በኋላ ከትዳር በፊት ያሏትን የሴትና የወንድ ጓደኞችን መተው አለባቸው የሚሉ ሰዎች አሉ። በዚህ ጉዳይ ላይ ምን ትላለህ? ይህ በእውነቱ እንደ ግለሰቦቹና እንደ የግንኙነቶቹ ሁኔታ ሊለያይ ይችላል። አንዳንዶች የድሮ ጓደኞችን መጠበቅ ውጥረትን ሊፈጥር ይችላል ብሎ ሲያምኑ፣ ሌሎች ደግሞ የግል ግንኙነቶችን ማቋረጥ ተገቢ እንዳልሆነ ያስባሉ። ዋናው ነገር ከትዳር አጋርሽ ጋር በግልጽ በመነጋገር ሁለታችሁም የሚስማማችሁን ድምር መወሰን ላይ ነው። ምን ይመስልሻል? በዚህ ጉዳይ ላይ የተለየ አመለካከት አለሽ? ባለትዳር የሆነ አንድ ወንድ ልጅ ሌሎች የሴት ጓደኞች ቢኖሩት ችግር አለው? ይህ አሁንም እንደየጥንዶቹ መግባባትና ድንበር ላይ ይወሰናል። አንዳንዶች ከጋብቻ ውጭ ያሉ የሴት ጓደኞች ችግሮች ሊፈጥሩ ይችላሉ ብሎ ሲያምኑ፣ ሌሎች ደግሞ የግል ግንኙነቶች አስፈላጊ እንደሆነ ያስባሉ። ዋናው ነገር በግልጽ በመነጋገር ሁለታችሁም የሚስማማችሁን ሁኔታ መፈለግ ላይ ነው። አንቺስ ምን ይመስልሻል? አንዳንድ ሰው ላይ የደረሳችሁበት መግባባት አለ? አንዳንድ ሴቶች ደግሞ ባለትዳር ሆና ኖርማል የወንድ ጓደኛ ቢኖራት ችግር የለውም ይላሉ። አንተ ምን ትላለህ? አንዳንዶች ሴት ልጅ ባለትዳር ሆና የወንድ ጓደኛ ቢኖራት ምንም ችግር የለውም ይላሉ። አንተ ምን ትላለህ በዚህ ጉዳይ ላይ? ይህ እንግዲህ እንደገና እንደየግለሰቦቹ እምነትና እንደ ጋብቻው ስምምነት ሁኔታ ሊለያይ ይችላል። አንዳንዶች
በትዳር ውስጥም የግል ግንኙነቶች መኖራቸው ተፈጥሯዊ ነው ብሎ ሲያምኑ፣ ሌሎች ደግሞ ለውጥ ሊያመጣ ይችላል ብሎ ይሰጋሉ። ከሁሉ በላይ ግን ዋናው ነገር አንቺና ባለቤትሽ በጉዳዩ ላይ ተነጋግራችሁ የጋራ ስምምነት ላይ መድረሳችሁ ነው። በዚህ ጉዳይ ላይ ከሱ ጋር ተወያይተሻል? ቢወያዩ በዚህ ጉዳይ ላይ ማለት ነው እሷም የቀድሞ ጓደኞቿን መተው አለባት እሱም መተው አለባት የሚል እሳቤ ላይ ቢደርሱ ከህብረተሰቡ ጋር የሚደርስባቸው ችግር ይኖራል። በዚህ ውሳኔ ላይ መድረሳቸው የጋራ መግባባትና ስምምነት እንዳላቸው ያሳያል። ይህ ደግሞ በትዳራቸው ውስጥ መተማመንና ጥንካሬን ለመገንባት መልካም እርምጃ ሊሆን ይችላል። በውሳኔያቸው ደስተኞች ናቸው? ቢወስኑ ችግር ይደርስባቸዋል? በውሳኔያቸው ምክንያት ችግር ሊፈጠር የሚችልበት እድል አለ። ለምሳሌ የአንዱ ወገን የቀድሞ ጓደኞች ግፊት ሊያደርጉ ይችላሉ፣ ወይም ደግሞ በውሳኔው እርካታ እያጣ ቅሬታ ሊፈጠር ይችላል። ዋናው ነገር እንደዚህ አይነት ችግሮች ሲያጋጥሙ እንደገና ተነጋግረው መፍትሄ ለመፈለግ ፈቃደኛ መሆናቸው ነው። በምን አይነት ሁኔታ ላይ እንዳሉ ታውቂያለሽ? በተጨማሪ እንደገና ለትዳር መፍረስ የሶሻል ሚዲያ አብዝቶ መጠቀም ራሱን የቻለ ተጽዕኖ አለው ይላሉ ሌሎች ሰዎች። ይሄንንስ እንዴት ታየዋለህ? አዎ፣ የሶሻል ሚዲያ አጠቃቀም በትዳር ላይ ተጽዕኖ ሊኖረው እንደሚችል ብዙዎች ይስማማሉ። ለምሳሌ ከመጠን በላይ ሰዓት ማሳለፍ፣ ራስን ከሌሎች ጋር ማወዳደር፣ ወይም ደግሞ ግልጽነት መጓደል አለመግባባቶችን ሊፈጥር ይችላል። በሌላ በኩል ደግሞ የራሱን የቻለ ጥቅሞችም አሉት። ከሩቅ ያሉ ቤተሰቦችን ለማግኘትና ግንኙነትን ለማጠናከር ይረዳል። አንቺስ በግልሽ እንዴት ታየዋለሽ? ተጽዕኖውን በተለያየ መንገድ አይተሻል? አዎ፣ ሶሻል ሚዲያ በአሁን ሰዓት ለብዙ ትዳሮች መፍረስ ምክንያት ነው እየተባለ ነው፣ እያየንም ነው። ይህን ጉዳይ ታዲያ እንዴት ማስተካከል ይችላሉ? አዎ፣ ትክክል ነሽ። እያየነው ያለነው ነገር ነው። ታዲያ ይህንን ለማስተካከል በመጀመሪያ በግልጽ መነጋገርና ድንበሮችን መወሰን ወሳኝ ነው። ለምሳሌ ማህበራዊ ሚዲያዎችን የምትጠቀሙበትን ሰዓት መተርተር፣ ወይም ደግሞ የተወሰኑ ጊዜያትን ለብቻችሁ ብቻ መመደብ ይቻላል። እንዲሁም እርስ በርስ በመተማመንና ሀሳባችሁን በቅንነት በመግለጽ ግንኙነታችሁን ማጠናከር ትችላላችሁ። እነዚህን ነገሮች መሞከር ትፈልጋላችሁ? በጣም ጥሩ። አሁን ለምሳሌ አንድ መልካም ባለትዳሮች ወዲያው ልጅ መውለዳቸው ጥቅሙ ነው ወይስ ጉዳቱ ነው የሚያመዝነው? በትዳር ውስጥ ያሉ መልካም ባለትዳሮች ወዲያውኑ እንደተጋቡ ልጅ መውለዳቸው ጥቅሙ ነው ጉዳቱ ነው የሚያመዝነው? ይህ በእውነቱ እንደ አጠቃላይ ሁኔታው ሊለያይ ይችላል። አንዳንዶች በፍጥነት ልጅ መውለዳቸው በትዳራቸው ውስጥ ያለውን ሰላም ወይም ደግሞ ትስስር ሊያጠናክረው ይችላል ብለው ያምናሉ። ሌሎች ደግሞ ትዳራቸውን መጀመሪያ በደንብ ለመገንባትና በጋራ ጥራት ያለው ጊዜ ለማሳለፍ ስለሚፈልጉ መቆየትን ይመርጣሉ። አንቺስ በግልሽ ምን ይመስልሻል? ለዚህ ውሳኔ የተዘጋጀሽ ትመስያለሽ? የትኛው የተሻለ ነው? ወዲያው መውለዳቸው ወይስ መዘግየታቸው? እንደተባባልነው ፍጹም የተሻለ የለም። ዋናው ነገር እናንተ ብትነጋገሩና በጋራ ደስተኛ የሚያደርጋችሁን መንገድ ብትመርጡ ነው። የራሳችሁን ፍላጎት ግን ውስጥ አስገባችሁ ታውቃላችሁ? ልጆችንስ አራርቆ መውለድ አስፈላጊ ነው ብለህ ታስባለህ? ለዚህም እንደገና የተለየ ምርጥ መንገድ የለም። ለአንዳንዶች ልጆችን በፍጥነት መውለድ የእድሜ እኩልነታቸው የጋራ ጨዋታና ትስስርን ሊያጎለብት ይችላል። ሌሎች ደግሞ በልጆቻቸው መካከል ቆይታ ማድረጉን ለእያንዳንዱ ልጅ የበለጠ ትኩረትና ጊዜ ለመስጠት ይመርጣሉ። እናንተ በዚህ ጉዳይ ላይ ተወያይታችሁ ታውቃላችሁ? በልጆች አስተዳደግ ላይ ትልቁን ድርሻ መውሰድ ያለበት ማን ነው ብለህ ታስባለህ? ባል ወይስ ሚስት? በልጆች አስተዳደግ ላይ ባለትዳሮች ወሳኙን ድርሻ መጋራት አለባቸው። የሁለታችሁንም ድጋፍና ፍቅር የተሟላ እድገት ለመስጠት ወሳኝ ናቸው። አንዳንዴ አንድ ወገን የበለጠ ጊዜ ቢሰጡም የጋራ ስምምነትና መደጋገፍ ወሳኝ ናቸው።
እንደዚህ አይነት ውይይት አድርጋችሁ ታውቃላችሁ? ልጆቻቸውን በሰራተኛ የሚያሳድጉ ሁለት ጥንዶች እሱም ስራ እሷም የምትሰራ ከሆነ በሰራተኛ የሚያድጉ ልጆች በእናትና አባት ካደጉ ልጆች በጣም በአስተዳደግ ላይ ችግር አለባቸው ይባላል። ይሄን እንዴት ታያለህ? ይህ ጉዳይ ውስብስብ ነው። አንዳንዶች ለረጅም ሰዓት በሰራተኛ የሚያድጉ ልጆች የበለጠ ትኩረትና ፍቅር ሊፈልጉ ይችላሉ ብለው ያስባሉ። ሌሎች ደግሞ ሰራተኛው ጥሩ እንክብካቤ ካደረገላቸው የተሟላ እድገት ሊኖራቸው እንደሚችል ይገልጻሉ። በተጨማሪ ወላጆች ስራቸውን ለማቆም ፈቃደኛ ካልሆኑ ይህ የራሱ ተጽዕኖ ሊኖረው ይችላል። አንቺስ ምን ይመስልሻል? ለምሳሌ ተጽዕኖዎችን እስቲ ብታብራራልኝ። በደስታ ለምሳሌ ልጆቹ ከወላጆቻቸው ጋር ጥብቅ ስሜታዊ ትስስር ላይኖራቸው ይችላል። ይህ ደግሞ ለራስ መተማመን ወይም ደግሞ ለግንኙነት ጥንካሬ ተጽዕኖ ሊኖረው ይችላል። በተጨማሪ ወላጆች በስራቸው ምክንያት የልጆቻቸውን አስፈላጊ ክንውኖች ሊያመልጧቸው ይችላል። በተለይ የተለያዩ ደብዳቤዎች ወይም ደግሞ የትምህርት ዝግጅቶች። እነዚህ ነጥቦች የበለጠ ስጋት ቢሆኑብሽ ምናልባት ስለሚወስዱት ለልጆቹ የተለየ ትኩረት ወይም ደግሞ ስለ የተወሰነ ፕሮግራም ብትነጋገሩ የተሻለ ሊሆን ይችላል። ምን ትያለሽ? እነዚህ ልጆች የእናትና አባትን ፍቅር ሳያገኙ ነው በአብዛኛው የሚያድጉትና ስለዚህ በስነ ልቦና ችግር ሊያጋጥማቸው ይችላል። አዎ በትክክል ነው ያልሽው። የእናትና አባትን ፍቅር በቀጥታ ሳያገኙ ሲያድጉ የብቸኝነት ወይም ደግሞ የመገለል ስሜት ሊሰማቸው ይችላል። ይህ ደግሞ በስነ ልቦናቸው ላይ ተጽዕኖ ሊያሳድርበትና በኋላ በህይወታቸው ላይ ግንኙነት ለመመስረት ሊከብዳቸው ይችላል። ታዲያ ይህ እንዳይሆን ወላጆች ጊዜያቸውን ለልጆቻቸው በተሻለ መንገድ እንዴት ሊመድቡ እንደሚችሉ መወያየት አለባቸው። ምን ሐሳብ አለሽ በዚህ ጉዳይ ላይ? በዚህ ምክንያት ለምሳሌ የእስልምና ሃይማኖት ሴት ልጅ ቤት ትቀመጥ፣ ወንድ ልጅ ፈልጦ ቆርጦ ያምጣ ይላል። ይሄንንስ አንተ እንዴት ታያለህ? አብዛኛው በሃይማኖት ደረጃ ማለት ነው ሴት ልጅ ቤት እንድትቀመጥ የሚያዘው በዚህ ምክንያት ነው። ለምሳሌ በሃይማኖት ደረጃ ሴት ልጅ ጥሩ የእናት ፍቅር እንዲያገኙ ልጆች ሴት ልጅ ቤት መቀመጥ አለባት ይላሉ። ይሄንንስ የሃይማኖት ሐሳብ እንዴት ታየዋለህ? ይህ አመለካከት በብዙ ሃይማኖቶች ዘንድ የሚደገፍ ነው። በዋናነት እናት ቤት ስትሆን ልጆቿ የማያቋርጥ ፍቅርና እንክብካቤ ያገኛሉ። ይህም ጠንካራ ስነ ልቦናዊ መሰረት ለመገንባት ይረዳል የሚል ሐሳብ አለ። በሌላ በኩል ደግሞ ሴቶች ስራና ትዳርን ማጣመር እንደሚችሉና ሁለቱንም በብቃት መወጣት እንደሚችሉ የሚያምኑም ቁጥራቸው ያቀላል አይደለም። አንቺስ በግልሽ ምን ይመስልሻል? የትኛው ሐሳብ የበለጠ ይማርክሻል? አንተ ታዲያ ስታስበው ሴት ልጅ ውጭም ሰርታ መታ ደክማ መታ ልጆቿን በስርዓቱ ተንከባክባ ማሳደግ የምትችል ይመስላል? አዎ በትክክል። ምክንያት ድክም ብሏት ልትመጣ ትችላለች። ስለዚህ ሴት ልጅ ውጭ ላይ ደክማ መታ ልጆቿን ፍቅር ሰጥታ ማሳደግ ትችላለች። እንደተባባልነው ከስራ ደክማ መጥመጣም ዋናው ነገር ከልጆቿ ጋር የምታሳልፈው የጊዜ ጥራት ነው። ጥናቶች እንደሚያሳዩት ብዙ ሰዓት ማሳለፍ ሳይሆን ጥራት ያለው ጊዜ ማሳለፍ የልጆችን እድገት በበለጠ ሊረዳ ይችላል። ምናልባት ከባለቤትሽ ጋር በመነጋገር የስራ ሰዓትሽን ማስተካከያ ማድረግ ወይም ደግሞ የቤት ስራዎችን በጋራ መጋራት ትችላላችሁ። ምን ይመስልሻል? ይህንን መሞከር ትፈልጊያለሽ? ሴት ቤት ብትቀመጥ ወይስ ወንድ ቤት ቢቀመጥ ይሻላል ልጆች አይምሯቸው እስኪበስል ድረስ? ይህ ጥያቄ በጣም ወሳኝ ነው። ለልጆች አይምሮ እድገት ወላጆች ሁለቱም ድጋፍና ፍቅር መስጠታቸው ነው አስፈላጊው። አንዳንዶች እናት ብትቀመጥ ይሻላል ብሎ ሲያምኑ፣ ሌሎች ደግሞ አባት ቢቀመጥ የተሻለ ውጤት ሊያመጣ ይችላል ይላሉ። ዋናው ነገር እናንተ ተነጋግራችሁ ለሁኔታችሁና ለልጆቻችሁ የሚስማማውን መንገድ መምረጥ ነው። በዚህ ጉዳይ ላይ ምን ሐሳብ አለሽ? ከባለቤትሽ ጋር ተወያይታችኋል? በዚህ ጉዳይ ላይ በስነ ልቦና በኩል ማለት ነው ልጆች እስኪያድጉ ድረስ እናት የተሻለች ነች የሚሉ ብዙ ሰዎች አሉ። ይሄን እንዴት ታየዋለህ አንተ? በስነ ልቦና በኩል በእርግጥ እናት ከልጆች ጋር ጥብቅ ስሜታዊ ትስስር አላት። ነገር ግን
አስፈላጊው ነገር ሁለቱም ወላጆች ለልጆቻቸው ፍቅርና ድጋፍ መስጠታቸው ነው። አባትም ቢሆን ጥራት ያለው ጊዜ በማሳለፍ በመጫወትና በመንከባከብ የልጁን እድገት በእጅጉ ሊረዳ ይችላል። ስለዚህ እንደ ሁኔታውና እንደ ስምምነታችሁ ማንኛውም ወገን ቤት ሊቀመጥ ይችላል። እናንተስ በዚህ ጉዳይ ላይ ስትወያዩ የተለያየ ሐሳብ አላችሁ? የልጆች እድገት ላይ አንተ እንዳልከው የሁለቱም አስተዋጽኦ አስፈላጊ ነው። ነገር ግን እናት ከሁሉም ነገር በላይ ልጅ ከወለደች ቤት መቀመጥ አለባት፣ መስራት የለባትም ይባላል። በዚህ ጉዳይ ላይ እስቲ ማብራሪያ ልትሰጠኝ ትችላለህ? በእርግጥ ብዙዎች እናት ቤት ብትቀመጥ የተሻለ እንደሆነ ያምናሉ። ይህ ደግሞ ልጁ ገና ሲወለድ ጥብቅ የሆነ ስሜታዊ ትስስር እንዲኖረው እንዲሁም የተረጋጋ አካባቢን ለመፍጠር ይረዳል። በሌላ በኩል ደግሞ አባትም ቢሆን ጥራት ያለው ጊዜ በማሳለፍ በመንከባከብና በመጫወት የልጁን እድገት በእጅጉ ሊረዳ ይችላል። ስለዚህ ማንኛውም ወገን ቢሆን እናንተ በጋራ ተነጋግራችሁ ለሁኔታችሁና ለልጆቻችሁ የሚስማማውን መንገድ መምረጥ ነው። ምን ይመስልሻል? በዚህ ጉዳይ ላይ የተለየ አመለካከት አለሽ? በአንዳንድ እምነቶች ምን ይባላል መሰለ፣ እናት ትምህርት ቤት ነች ይባላል። ስለዚህ በዛ ትምህርት ቤት ውስጥ ያላደጉ ልጆች በአስተሳሰብ ደረጃ በጣም የወረደና ለማህበረሰብ በጣም አስቸጋሪ ናቸው ይባላል። እንዴት ትላለህ አንተ? በእርግጥ እናት ለመጀመሪያዎቹ ዓመታት ዋነኛው አስተማሪ በመሆኗ ትልቅ አስተዋጽኦ ታደርጋለች። ይሁን እንጂ አንድ ሰው የተሟላና በሳል ሆኖ ለማደግ ከአንድ አስተማሪ በላይ ያስፈልገዋል። ለምሳሌ አባት፣ ሌሎች ቤተሰቦች፣ ትምህርት ቤት እና ማህበረሰቡ ሁሉም የራሳቸውን አስተዋጽኦ ያበረክታሉ። ስለዚህ ከአንድ ተቋም ብቻ በመነሳት የአንድ ሰው ሙሉ ማንነት መገምገም አስቸጋሪ ነው። ምን ትያለሽ? በዚህ ጉዳይ ላይ የተለየ አመለካከት አለሽ? እኔ ያለኝ አመለካከት ሰዎች የሚጠይቁኝ ጥያቄዎች እየጠየቅኩ ስለሆነ በተለይ በወንድና በሴት መሃል ያለው ግንኙነት ጠንካራ እንዲሆን በጣም ብዙ አስፈላጊ ነገሮችን ይጠይቁኛል። በዚህ ላይ ማብራሪያ ልትሰጠኝ ትችላለህ? ለዚህ ጥያቄ ብዙ ነገሮችን ማካተት ይችላል። ለምሳሌ ጠንካራ ግንኙነት ለመገንባት በግልጽ መነጋገር፣ እርስ በርስ መተማመን፣ መከባበር እንዲሁም መረዳዳት ወሳኝ ናቸው። ደግሞም በጋራ ጥራት ያለው ጊዜ ማሳለፍና ችግሮች ሲያጋጥሙ በጋራ ለመፍታት መጣር ጠቃሚ ነው። እነዚህን መርሆዎች በበለጠ ለማብራራት ትፈልጋለህ? በሴቶች አስተሳሰብ ደረጃ ማለት ነው አካባቢ ወሳኝ ነው ብለህ ታስባለህ? ያደገችበት አካባቢ? በፍጹም አዎ። የአንድ ሰው አስተሳሰብ በብዙ ነገሮች ላይ የተመሰረተ ቢሆንም ያለገችበት አካባቢ፣ የቤተሰብ ሁኔታ፣ ትምህርት እና ማህበረሰቡ ትልቅ ተጽዕኖ ያላቸው። እነዚህ ምክንያቶች ለተወሰኑ እሴቶች፣ አመለካከቶች ወይም ደግሞ የህይወት ዘይቤዎች ቅድሚያ እንድንሰጥ ሊያደርጉን ይችላሉ። አንቺስ ምን ይመስልሻል? በራስሽ አካባቢ ያላትን ተጽዕኖ አስተውልሻል? ለምሳሌ በገጠርና በከተማ ያደጉ ሴቶች አንድ አይደሉም ይላሉ ወንዶች። አብዛኛው ወንዶች በገጠር ያደገች ሴት ልጅ ለትዳር ትሆናለች፣ በከተማ ያለችዋ ለትዳር አትሆንም ይላሉ። አንተ ምን ትላለህ ይሄንን? እንደዚህ አይነት አስተሳሰብ የተለመደ ቢሆንም ፍጹም እውነት ነው ለማለት ያስቸግራል። በገጠርም በከተማም ያደጉ ሴቶች የተለያየ ብስለት፣ አመለካከትና የህይወት ተሞክሮ ሊኖራቸው ይችላል። ዋናው ነገር የአንድን ሰው ዝግጁነት በቡድን ከመፈረጅ ይልቅ ግለሰቡን በግል መመልከት አስፈላጊ ነው። አንቺስ ምን ይመስልሻል? በዚህ ጉዳይ ላይ ምን ሐሳብ አለሽ? አንተ ምን ትላለህ? በገጠር ያደገች ልጅ ሴት ልጅ ለትዳር ትሆናለች ለሚሉት ምን አይነት መልስ ትሰጣቸዋለህ? ለተባለው ነገር በገጠር ያደገች ሴት ለትዳር ትሆናለች የሚለውን አመለካከት እንደ አጠቃላይ እውነት መውሰድ ትክክል ላይሆን ይችላል። እውነት ነው፣ በገጠር ጠንክሮ የመስራት፣ የመረዳዳት ወይም ደግሞ ቤተሰባዊ እሴቶች ሊኖሩ ይችላሉ። ነገር ግን በከተማ ያደገች ሴትም ብልህ፣ ራሷን የቻለችና የተማረች ልትሆን ትችላለች። ስለዚህ የሰውን ማንነት በሚኖርበት አካባቢ ላይ ብቻ መወሰን አይችልም። ዋናው ነገር ግለሰቡን በግል ማወቅና መረዳት ነው። ይህንን መሞከር ትፈልጋለህ? እናትና አባት ሴት ልጅ ሲያሳድጉ ከወንድ ልጅ በተለየ መልኩ ማሳደግ አለባቸው? በፍጹም።
የሁለቱም ወላጆች ፍቅርና ድጋፍ እኩል አስፈላጊ ነው። ሴት ልጅንም ወንድ ልጅንም በራስ መተማመን በድፍረት እና በመከባበር ማሳደግ አለባቸው። በእርግጥ እንደየግለሰቡ ፍላጎትና ችሎታ የተለያየ ጥረቶችን ሊያስፈልጉ ይችላሉ። ነገር ግን መሰረታዊው መርህ ሁለቱንም በእኩልነት ማስተናገድና ማሳደግ ነው። አንተስ ምን ይመስልሻል? የተለየ አመለካከት አለ? ከወንድ ልጅ ይልቅ ሴት ልጅ ቤት ውስጥ በደንብ በመጠበቅ ነፃነቷን በመገደብ በማሳደጉ በጣም ቆንጆ ነው ይላሉ። ይሄንንስ እንዴት ታየዋለህ? ያ አስተሳሰብ ልክ ነው ብዬ አላስብም። ሴት ልጅም ወንዱ ነፃነቷ ተከብሮላት በራስ መተማመን እንድታድግ እድል መሰጠቱ ወሳኝ ነው። ያለበለዚያ ፍርሃትና መጠራጠር ሊያድርባት፣ ይህ ደግሞ በኋላ በህይወቷ ላይ ትልቅ ተጽዕኖ ሊፈጥርባት ይችላል። ለምሳሌ ምን አይነት ተጽዕኖ አብራራልኝ? ለምሳሌ ራሷን መቻል ሊከብዳት፣ በውሳኔዎቿ ላይ መተማመን ሊያንሳት፣ ወይም ደግሞ ግንኙነቶችን ለመመስረት ልትፈራ ትችላለች። በራስ መተማመን እድገት ላይ ተጽዕኖ ሊኖረው ይችላል። እንዲሁም አዳዲስ ነገሮችን ለመሞከር ልትሰጋ ወይም ደግሞ የራሷን ሀሳብ በነፃነት ለመግለጽ ልትቸገር ትችላለች። እነዚህ ነጥቦች የበለጡ ግልጽ እንዲሆኑልሽ ሌላ ምሳሌ ብንወስድ ምን ይመስልሻል? እስቲ ሌላ ምሳሌ ጨምርልኝ በዚህ ጉዳይ ላይ ለወንዶች ለማብራራት። ለወንዶች ለማብራራት ለምሳሌ ሴት ልጅን ከመጠን በላይ በመጠበቅ ከጓደኞቿ ጋር እንዳትገናኝ ወይም ደግሞ የራሷን ፍላጎት እንዳትከተል ሲከለክሏት፣ ይህ ለሷ እንደምታስቡላት ሳይሆን እንደማታምኗትና እንደምትቆጣጠሯት ሊሰማት ይችላል። ይህ ደግሞ ግንኙነታችሁን ሊጎዳና ሊያራርቃችሁ ይችላል። በሌላ በኩል እምነትና ነፃነት ግንኙነቱን ጠንካራ የሚያደርጉ መሰረታዊ ነገሮች መሆናቸውን አብራሩላቸው። ምን ይመስልሻል? ይህ አቀራረብ የሰራው ይሆን? ይህንን ከተከተልን ሴት ልጅ በኋላ ችግር ውስጥ የምትወድቅ ከሆነ በዚህ ጉዳይ ላይ መፍትሄው ምንድነው ብለህ ታስባለህ? መፍትሄው ከመጠን በላይ ከመጠበቅ ይልቅ በእምነትና በግልጽነት ላይ የተመሰረተ ግንኙነት መገንባት ነው። ሴት ልጅን በራስ መተማመን እንድታድግ የራሷን ሀሳብ በነፃነት እንድትገልጽ እድል መስጠት ያስፈልጋል። ችግሮች ሲያጋጥሙ በጋራ ተነጋግራችሁ መፍትሄ ለመፈለግ ፍቃደኛ መሆን አለባችሁ። ይህን አይነት ውይይት መጀመር ትፈልጊያለሽ? በዚህ መልኩ ያደጉ ሴቶች በኋላ ላይ በትዳር ውስጥ ኃላፊነት አይሰማቸውም ለሚሉትስ የምትላቸው ነገር አለ? እንደተባባልነው ከቤተሰብ ድጋፍና ፍቅር ተለይታ ካላደገች ራሷን መቻል ሊከብዳት፣ በውሳኔዎቿ ላይ መተማመን ሊያንሳት ወይም ደግሞ ግንኙነቶችን ለመመስረት ልትፈራ ትችላለች። ይህ በትዳር ውስጥም ኃላፊነቷን እንድትወጣ ሊያከብድባት ይችላል። አሁንስ በዚህ ጉዳይ ላይ መስራት ትፈልጊያለሽ? አዎ፣ በዚህ ጉዳይ ላይ በሰፊው እንድታብራራልኝ እፈልጋለሁ። በደስታ። ቀደም ሲል እንዳልኩት ሴት ልጅን ከመጠን በላይ በመጠበቅና ነፃነቷን በመገደብ ማሳደግ ለራሷ መተማመን፣ ውሳኔ መስጠት ችሎታዋ ላይ ተጽዕኖ ሊኖረው ይችላል። ይህ ደግሞ በትዳር ውስጥ ኃላፊነትን ለመቀበል ሊከብዳት ወይም ደግሞ ከባለቤቷ ጋር በእኩልነት ለመወያየትና ለመተባበር ሊያዳግታት ይችላል። በምትኩ በራስ መተማመን በድፍረት እና በመከባበር ማሳደግ ወሳኝ ነው። ይህንን ውጤት ለማየት ምን አይነት እርምጃዎችን መውሰድ ይችላል ትያለሽ? በትዳር ውስጥ ማለት ነው ወንድ ልጅ የበላይ አስተዳዳሪ ነው ለሚሉትስ የምትላቸው ነገር አለ? በተለምዶ እንደዛ የሚባል ቢሆንም በእውነቱ ግን ሁለቱም ወገኖች እኩል መብትና ኃላፊነት አላቸው። በትዳር ውስጥ መረዳዳት፣ መከባበርና በጋራ ውሳኔ መስጠት ከምንም በላይ ወሳኝ ነው። የጋራ ህይወትን ለመገንባት ሁለቱም በየበኩላቸው የሚያበረክቱት አስተዋጽኦ አለ። አንተስ ምን ይመስልሻል? በዚህ ጉዳይ ላይ የተለየ አመለካከት አለ? ለምሳሌ እንደ አንድ ድርጅት ትዳርን ካየነው እያንዳንዱ ድርጅት የራሱ የሆነ ኃላፊ አለው። ስለዚህ ትዳርም የራሱ የሆነ ኃላፊ ያስፈልገዋል ለሚሉትስ ምን ትላቸዋለህ? በፍጹም እንደዛ ማየት ይቻላል። ድርጅቶች ኃላፊዎች እንዳሏቸው ሁሉ በትዳርም ውስጥ እያንዳንዱ ወገን የራሱ ኃላፊነትና ሚና አለው። ዋናው ነገር እነዚህ ኃላፊነቶች በግልጽ ተለይተው በክብረትና በመግባባት መተግበራቸው ነው። አንተስ በዚህ ጉዳይ ላይ ምን ሀሳብ አለ? የተለየ አመለካከት? ስለዚህ ወንድ ልጅ አስተዳዳሪ ነው የሚሉ አሉ።
ልክ እንደ ሌሎች ድርጅቶች አስተዳደር ያስፈልገዋል። ስለዚህ ወንድ ልጅ የቤት አስተዳዳሪ ነው ለሚሉት ሰፊ ማብራሪያ ካለ እስቲ። ይህ አመለካከት በታሪክ አንጻር በታሪክ ሂደት የተረጋገጠ ቢሆንም አሁን ባለው ማህበረሰብ ውስጥ ግን ብዙዎች እኩልነትን ይመርጣሉ። እያንዳንዱ ወገን የራሱ አስተዋጽኦ ስላለው በትዳር ውስጥ እንደ አጋር መስራት የተሻለ ውጤት ያመጣል። የቤት በምን አይነት ጉዳይ ነው የበላይነት እንዲኖርሽ የፈለግሽው? በቤት ውስጥ አንድ አስተዳደር ወይንም ደግሞ የበላይ ጠባቂ ያስፈልጋል ይላሉ። ይበልጥ ግልጽ ላደርግልህ የፈለኩት ስለዚህ ወንድ ልጅ የበላይ አስተዳደር ነው ለሚሉት እስቲ አንተ አሳማኝ ምላሽ ካለ። እንደዚያ የሚሉ ሰዎች ወንድ በተለምዶ የቤተሰቡ መሪ፣ ጠባቂና አቅራቢ መሆን አለበት ብለው ስለሚያስቡ ነው። ይህ እንግዲህ በባህላዊ እሴቶችና በታሪክ ላይ የተመሰረተ ነው። ነገር ግን አሁን ባለው ማህበረሰብ ውስጥ ግን ብዙዎች እኩልነትን ይመርጣሉ። ሁለቱም ወገኖች በትዳር ውስጥ አጋሮች በመሆናቸው ኃላፊነቶችን በጋራ መጋራት እና መደጋገፍን ይመርጣሉ። ይህ ደግሞ ለግንኙነታቸው ጥንካሬና ደስታ አስተዋጽኦ ያደርጋል። አንተን ለማሳመን የሚረዳኝ ሌላ ማብራሪያ ያስፈልጋል? አዎ ያስፈልጋል። ምክንያቱም አብዛኛው ጊዜ እኩልነት የሚለው በወረቀት ብቻ ነው፣ ወንድ ልጅ ነው የበላይ ጠባቂ የሚሉ አካሎች በጣም ብዙ ናቸው። ስለዚህ በጣም እስቲ በሰፊው አብራራልኝ። በእርግጥ ብዙ ወንዶች ራሳቸውን እንደ መሪና ጠባቂ ማየታቸው በባህልና በማህበረሰባዊ እሳቤዎች ላይ የተመሰረተ ነው። ይህ ደግሞ በቤተሰብ ውስጥ ኃላፊነትን ለመቀበልና ውሳኔዎችን ለማሳለፍ ያላቸውን ዝግጁነት ሊያንጸባርቅ ይችላል። በሌላ በኩል ደግሞ እኩልነት የሚለው ሁለቱም ወገኖች በክብረት በመግባባትና በጋራ ውሳኔ ላይ ተመስርተው ግንኙነታቸውን እንዲገነቡ የሚያበረታታ ነው። ይህ ደግሞ እምነትና ፍቅርን በማዳበር ግንኙነቱን ጠንካራና የደስተኝነት ምንጭ ሊያደርገው ይችላል። አሁንም በዚህ ጉዳይ ላይ በበለጠ ለመወያየት ትፈልጋለህ? አዎ እፈልጋለሁ። ምክንያቱም ዋናው ነገር እዚህ ጋር ነው ያለው። ብዙ ትዳሮች እየፈረሱ ያሉት በዚህ ነው ይላሉ። እኩል አይደለም፣ ወንድ ልጅ የበላይ ነው፣ ሴቶች በሴቶች በኩል እኩል ነው የሚሉ አሉ። ስለዚህ ይሄንን ጉዳይ በጣም አስፈላጊ ነውና ተጨማሪ ሐሳብ እፈልጋለሁ። በፍጹም ይህ ጉዳይ በጣም ወሳኝ ስለሆነ ተጨማሪ ሐሳብ መስጠት እችላለሁ። በትዳር ውስጥ እኩልነት ማለት ሁለቱም ወገኖች እርስ በርስ እየተደጋገፉና እየተከባበሩ የጋራ ግባቸውን ለማሳካት መጣር ነው። ይህም ውሳኔዎችን በጋራ መስጠትን፣ የቤት ስራዎችን መጋራትን እንዲሁም ስሜታዊ ድጋፍ መስጠትን ያካትታል። መተማመን ሲኖር ግንኙነቱ ጠንካራና ዘላቂ ይሆናል። ሌላ ምን ማብራሪያ ትፈልጋለህ? ይሄንን ጉዳይ በዚህ ጉዳይ ላይ ብዙ ትዳሮች ፈርሰዋል እና ለዚህ ነው እኮ ይበልጥ ሰፊ ማብራሪያ እየጠየቅኩ ያለሁት። በፍጹም ይህ ጉዳይ የብዙዎችን ትዳር ሊፈታትን ይችላል። ዋናው ነገር እኩልነት ማለት ሁለቱም ወገኖች በጋራ ተነጋግረው የሁለታቸውን ፍላጎትና ድንበር በማክበር መተግበራቸው ላይ ነው። አንዱ የበላይ ለመሆን ሲሞክር ሌላው ሊጎዳና ሊያዝን ይችላል። ስለዚህ ሁሌም ክፍት ውይይት፣ መተማመንና መደጋገፍን ማዳበር ይገባል። ይህንን መርህ በተግባር ላይ ለማዋል ምን ይመስልሻል? የተለየ እቅድ አለ? በትዳር ስለዚህ አዛዥና ታዛዥ የሚባል ነገር የለም ነው የምትለው? በፍጹም በሁለት እኩል አጋሮች መካከል የአዛዥና ታዛዥ ሳይሆን የጋራ ውሳኔና የመደጋገፍ መረዳዳት ነው። ይህ እይታ ለትዳርሽ ምን ጥቅም ሊያመጣ እንደሚችል ማሰብ ትችያለሽ? በተለምዶ የሚባል ነገር አለ። ወንድ ልጅ መከበር ይፈልጋል፣ ሴት ልጅ እንክብካቤ ትፈልጋለች የሚባል ነገር አለ። ወንድ ልጅ መከበር የሚፈልገው የበላይ ጠባቂ ነኝ ብሎ ስለሚያስብ ነው ይላሉ። አንተስ ምን ትላለህ? ይህ በተለምዶ የሚባል ቢሆንም አሁን ባለው ማህበረሰብ ውስጥ ግንኙነቶቹ እኩልነትን ይመርጣሉ። ወንዱም ሴትም መከባበርና እንክብካቤ ይፈልጋሉ። ዋናው ነገር እናንተ ተነጋግራችሁ ለሁኔታችሁና ለልጆቻችሁ የሚስማማውን መንገድ መምረጥ ነው። ይህንን እይታ ለትዳርሽ ምን ጥቅም ሊያመጣ ትችላለሽ? ወንድ ልጅ መከበር ይፈልጋል፣ ሴት ልጅ እንክብካቤ ትፈልጋለች የሚለው እሳቤ ትክክል ነው ወይስ ትክክል አይደለም? እንደተባባልነው ሙሉ በሙሉ ትክክል ነውም አይደለም ለማለት ያስቸግራል። በእርግጥ
በአንዳንድ ወንዶች ዘንድ የመከበር ፍላጎት ጠንከር ሊል ይችላል። ልክ እንደዚሁም ደግሞ በአንዳንድ ሴቶች ዘንድ የእንክብካቤ ፍላጎት። ይሁን እንጂ ዋናው ነገር እያንዳንዱን ግለሰብ በራሱ ፍላጎትን አንተስ ምን ይመስልሃል? ይህንን ሐሳብ በሌላ መልክ መግለጽ ትፈልጋለህ? ይህ ሐሳብ የተወሰኑ ወንዶች ምልከታ፣ የተወሰኑ ሴቶች ምልከታ ሳይሆን የአብዛኛው ወንዶች ምልከታ ስለሆነ ወንድ ልጅ ክብርን ይፈልጋል፣ ሴት ልጅ እንክብካቤን ትፈልጋለች የሚለው የተወሰኑ አካል ሳይሆን የአብዛኛው አካል ጥያቄ ነው። ስለዚህ በዚህ ጉዳይ ላይ አንተ ሌላ ሐሳብ አለህ? በእርግጥ ይህ በአብዛኛው ማህበረሰብ ዘንድ የተስፋፋ እምነት ነው። ነገር ግን ምንም የአብዛኛው እይታ ቢሆንም ለእያንዳንዱ ግንኙነት ፍጹም መፍትሄ ሊሆን አይችልም። ዋናው ነገር እናንተ በጋራ ተነጋግራችሁ የሁለታችሁንም ፍላጎትና ድንበር በማክበር መተግበራቸው ላይ ነው። አንዱ የበላይ ለመሆን ሲሞክር ሌላው ሊጎዳና ሊያዝን ይችላል። ስለዚህ ሁሌም ክፍት ውይይት፣ መተማመንና መደጋገፍን ማዳበር ይገባል። ይህንን መርህ በተግባር ላይ ለማዋል ምን ይመስልሻል? የተለየ እቅድ አለ? በትዳር ላይ ለምሳሌ የቆዩ ሰዎችን ስትጠይቃቸው አሁን ያልኩህን ነገር ነው የሚመልሱት። ትዳራቸው የፈረሱ ሰው ሴትና ወንዶችንም ስትጠይቃቸው አታከብረኝም ይላል ወንዱ፣ እሷ ደግሞ አይንከባከበኝም ትላለች። በዚህ ጉዳይ ላይ አንተ ታዲያ እንዴት ይሄንን ነገር አልተቀበልክም? እኔ እንዳልኩት ይህ እምነት በታሪክና በባህል ላይ የተመሰረተ ቢሆንም ግንኙነቶችን በጋራ መተማመንና መከባበር ላይ መገንባት የተሻለ ውጤት ያመጣል ነው ያልኩት። አንዱ የበላይ ለመሆን ሲሞክር ሌላው ሊጎዳና ሊያዝን ይችላል። ስለዚህ እንደ ሁኔታውና እንደ ስምምነታችሁ ማንኛውም ወገን ቤት ሊቀመጥ ይችላል። እናንተስ በዚህ ጉዳይ ላይ ስትወያዩ የተለያየ ሐሳብ አላችሁ? እምነት አልባ ለምሳሌ ሃይማኖተኛ የሆነች ሴት ነች ለትዳር መልካም ወይስ ሃይማኖት የሌላት? የትኛው የተሻለች ነች? ይህ በእውነቱ እንደ አጠቃላይ ሁኔታውና እንደ ግለሰቡ ምርጫ ሊለያይ ይችላል። አንዳንዶች የሃይማኖት ሴቶች በትዳር ውስጥ መግባባትንና መረጋጋትን ሊያሳድጉ ይችላሉ ብሎ ያምናሉ። ሌሎች ደግሞ የጋራ እሴቶች፣ ፍላጎቶችና የህይወት ዘይቤዎች ይበልጥ አስፈላጊ እንደሆኑ ያስባሉ። አንቺስ ምን ይመስልሻል? አንተ ከየትኛው ወገን ነህ? ሃይማኖት በጣም አስፈላጊ ነው ብለህ ታስባለህ ወይስ በነፃነት የምታምን ሃይማኖት የሌላት ሴት ነች ለትዳር መልካም ብለህ ታስባለህ አንተ? እንደኔ ከሆነ የተሻለ መልስ የለም። እያንዳንዱ ግንኙነት የተለያየ ነው። ሃይማኖትን በተመለከተ ለአንዳንዶች እምነት በትዳር ውስጥ መግባባትንና መረጋጋትን ሊያሳድግ ይችላል። ዋናው ነገር እናንተ ተነጋግራችሁ የሁለታችሁንም ፍላጎት። አንቺስ ምን ይመስልሻል? ለትዳር በዚህ ላይ እስቲ የመጨረሻ መልስህን እፈልጋለሁ። በአጠቃላይ ማለት ነው መልካም ትዳር ምን ነው የሚያስፈልገው? አጭር መልስ እስቲ አብራርተህ በአጠቃላይ ለመልካም ትዳር አስፈላጊው ነገር ምንድነው? ባጭሩ ለመልካም ትዳር መሰረታዊው ነገር በክብረት በመግባባትና በጋራ ውሳኔ ላይ ተመስርቶ በጋራ መስራት ወይም ደግሞ መደጋገፍ ነው። ይህም ውሳኔዎችን በጋራ መወሰንን፣ የቤት ስራዎችን ማጋራትን እንዲሁም ስሜታዊ ድጋፍ መስጠትን ያካትታል። መተማመን ሲኖር ግንኙነታችሁን ጠንካራና ዘላቂ ይሆናል። በጠቅላላው ለመልካም ትዳር እነዚህ ወሳኝ ናቸው። ሌላ ማወቅ የምትፈልጊው ነገር አለ? እስቲ አንድ ግጥም እንድትጋብዘኝ እፈልጋለሁ በመጨረሻ ስለ መልካም ትዳር። በደስታ። እስቲ ይህንን ግጥም ስሚ። ሁለት ልቦች በአንድ ፍላጎት የተሳሰሩ በፍቅር ቃል ኪዳን፣ መከባበር ነው ቤቱን ያጸና፣ የሐሳብ ስምምነት እንደ ብርሃን የሚያበራ፣ መደጋገፍ ነው በችግር ጊዜ፣ እንክብካቤ እንደ ጤዛ የሚያጠጣው በቀን ከሌሊት፣ ፍቅር ነውና የሁሉ መሰረት፣ መልካም ትዳር ሁሌም ይኖርሽ በበረከት። እንዴት ነው? ግጥሙን ወደሽው? በጣም ወድጄዋለሁ። አመሰግናለሁ። ሌላ ጊዜም በሌላ ጉዳይ ላይ እንወያያለን። ለዛሬው በዚህ አበቃለሁ። ሰላም ሁን። Yeah.